ድንገት የጀመረ የወገብ ህመም አለበት? ይህ ችግር በሉምባር መስል ስትሬን ምክንያት ሊሆን ይችላል። ሉምባር መስል ስትሬን የምንለው ወገብ አካባቢ ያሉ ጡንቻዎች ከሚችሉት አቅም በላይ ሲለጠጡ የሚከሰት ነው። ይህም በብዙ ምክንያት ሊከሰት ይችላል። ግን ዋና ዋና የሚባሉት ድንገት ከባድ ዕቃ ከመሬት ላይ ለማንሳት ስንሞክር ወይም ደግሞ ለመጎተት ስንሞክር የሚከሰት፣ ረጅም ሰዓት ትክክል ባልሆነ ፖስቸር ስንቀመጥ ወይም ደግሞ ስንቆም የሚከሰት ሊሆን ይችላል። ድንገት አቅጣጫ ለመቀየር ወይም ለመዞር ስንሞክር የሚከሰት የወገብ ላይ ህመም ሊሆን ይችላል። የዚህ ህመም ምልክቶች የሚባሉት አንደኛው ወገብ ላይ ብቻ ያለ የሚሰማ እዛ ላይ ብቻ ሎካላይዝ ያደረገ ህመም ነው። ከዛም ያም ህመም ደግሞ ከእንቅስቃሴ ጋር የሚጨምር ሊሆን ይችላል። ለምሳሌ ጎንበስ ስንል በደንብ ብሶ የሚሰማ ህመም ሊሆን ይችላል። ከዛ ውጪ ቦታው ላይ ስንነካው የሚሰማ ከፍተኛ ህመም ሊኖረው ይችላል። እንዲሁም ደግሞ ወገብ አካባቢ ያሉትን የወገባችንን እንቅስቃሴዎች መቀነስ አይነት ችግር ሊያመጣም ይችላል። የዚህ ህመም ምልክቶች ካሉበት የፊዚዮቴራፒ ምርመራና ህክምና በማድረግ ከህመሙት መዳን ይችላሉ። ሀና ነበርኩ ከዛይም ፊዚዮቴራፒ ክሊኒክ የፊዚዮቴራፒ ባለሙያ።